ሰላም ጤና ይስጥልኝ የዩቲዩብ ተመልካቾቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን እንዴት አድርገን እንደዚህ ዋይፕ ትራንዚሽን እንዴት አድርገን መስራት እንችላለን የሚለውን ነው የምናየው። ቪዲዮአችን ይሄ ነው። ስለዚህ ይሄንን ቪዲዮ ብላክ ኤንድ ዋይት አደረኩት ነው ሐሳቤ። ስለዚህ እሱን በትራንዚሽን ለማሳየት ከፈለኩኝ እዚህ ጋር መጣለው ኢፌክት ላይ ዋይፕ ስንስቤ ቪዲዮ ማለት ያስገባለኝ። ከዛ እንግዲህ ትራንዚሽኑን ስናየው እንደዚህ አይነት ትራንዚሽን ነው። ማስተካከል ከፈለኩኝ ትራንዚሽኑን እነካለሁኝ። ከዛ ኢፌክት ኮንትሮል ላይ እዚህ ጋር የተለያዩ ምርጫዎች አሉ። አሁን ለምሳሌ መሀል ላይ ላድርገውና እዚህ ጋር አሁን መስመር እንዲኖረው ከፈለኩኝ እዚህ ጋር ቦርደር ዊድዝ ምትላለች እሷን መጨመር እችላለሁ። እሷን በጨመርኳት ቁጥር እዚህ ጋር ላይን ይሰጠኛል ማለት ነው። ላይን ይሰራልኛል። ሳይዙን እየጨመረው ይደል በጨመርኩት ቁጥር። አሁን እዚህ ጋር ጥቁር ነው። ነጭ ማድረግ ከፈለኩኝ የተለያየ አይነት ከለር መስጠት ከፈለኩኝ እዚህ ጋር ነክቼ እንደዚህ ማስተካከል እችላለሁ። አሁን ፕሌይ አድርጌ ሳየው ይሄን ይመስላል። ከዛኛው አቅጣጫ እንዲመጣ ከፈለኩኝ ደግሞ ሪቨርስ ምትላለች እሷን ቲክ ማድረግ ነው። ከዛ አቅጣጫ እንደዚህ አይነት ትራንዚሽን ይሰራልናል ማለት ነው። ከፈለግነው አቅጣጫ ማድረግ ይችላልናል። እዚህ ጋር ብነካ ከታች እንደዚህ ሳያፍ ያደርገዋል። ከጎን ከላይ ወደ ታች እንዲመጣ ከፈለኩኝ ከታች ወደ ላይ እዚህ ጋር መቀየር ይችላል ማለት ነው ትራንዚሽኑ። ስለዚህ በእንደዚህ አይነት መልኩ የዋይፕ ትራንዚሽን መስራት እንችላለን ማለት ነው። ለዛሬ የነበረን ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቶሎ ቪዲዮዎቻችን እንዲደርሳችሁ የደወል ምልክቱን ተጫኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። እናመሰግናለን።